ሰላም እንደምን አላችሁ ውድ የኢትዮቁም ነገር ቤተሰቦች። ዘጠነኛ ቀኑን ያስቆጠረው እስራኤልና አሜሪካ በጥምረት በኢራን ላይ የከፈቱት የአየር ላይ ጥቃት አሁንም እንደቀጠለ ነው። ከጦርነቱ ጋር በተያያዘ ያለውን አሁናዊ መረጃ እናስደምጣችኋለን። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ የአክብሮት ግብዣችን ነው። መሰናዷችንን ላይክ በማድረግ ቢያደምጡን ምስጋናችን የላቀ ነው። ወደ መረጃዎቹ ከማለፋችን በፊት ርዕሰ ወሬዎቹን እናስቀድም። የአያቶላ አሊ ኻሜኒ ልጅ ሙጃተባ ኻሜኒ አዲሱ የኢራን ጠቅላይ መሪ ሆነው ተመረጡ። እስራኤል የኢራን ጦር አዛዦችን በሊባኖስ መግደሏን ገለጸች የሚሉ ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን እንድትቆዩ በድጋሚ እንጠይቃለን። የአያቶላህ ኻሜኒ ልጅ ሙጃተባ ኻሜኒ አዲሱ የኢራን ጠቅላይ መሪ ሆነው ተመረጡ። 88 አባላት ያሉት የኢራን ሃይማኖታዊ ሊቃውንት ጉባኤ የአያቶላህ አሊ ኻሜኒ ሁለተኛ ልጅ የሆኑት ሙጃተባ ኻሜኒ የአባታቸውን ቦታ በመተካት አዲሱ የሀገሪቱ ጠቅላይ መሪ እንዲሆኑ መረጠ። ከሳምንታት በፊት አሜሪካና እስራኤል በጥምረት በፈጸሙት የአየር ጥቃት የተገደሉት የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒን ለመተካት የሊቃውንት ጉባኤው ስብሰባውን በሚስጥርና በከፍተኛ ጥንቃቄ ሲያደርግ ቆይቶ በመጨረሻ የኻሜኒ ስም ይቀጥላል በሚል የቀድሞውን ጠቅላይ መሪ ሁለተኛ ልጅ ሙጃተባ ኻሜኒን የኢራን ጠቅላይ መሪ እንዲሆኑ ወስኗል። 88 አባላት ያለው የሊቃውንት ጉባኤ እሁድ ዕለት እንዳስታወቀው በወንጀለኛው አሜሪካና በክፉው የጽዮናዊ አገዛዝ ላይ ጭካኔ የተሞላበት ጥቃት ቢሆንም አዲስ ከፍተኛ መሪ ለመምረጥ ለአንድ ደቂቃም አላመነታንም ሲል የአዲሱን ጠቅላይ መሪ ሹመት ይፋ አድርጓል። አዲሱ ጠቅላይ መሪ በስልጣን ዘመናቸው በምዕራባውያንና በእስራኤል ላይ አከራካሪ ፖሊሲዎችን ሲከተሉ የነበሩትን የአባታቸውን አሊ ኻሜኒን ፖሊሲዎች ሊያስቀጥሉ ይችላሉ የሚሉ ግምቶች እየተሰጡ ይገኛሉ። የኢራን መንግስታዊ ቴሌቪዥን ጣቢያ የአዲሱ ጠቅላይ መሪን መመረጥ ባበሰረበት ዘገባ ከባድ የጦርነት ጊዜ ሁኔታና በዚህ ታዋቂ ተቋም ላይ የጠላቶች ቀጥተኛ ዛቻ ቢኖርም ውሳኔው መተላለፉን ገልጿል። የሀገሪቱ መንግስታዊ ቴሌቪዥን በዘገባው የሊቃውንት ጉባኤው የመረጣና የእስላማዊ ስርዓቱን መሪ የማስተዋወቅ ሂደቱን ለደቂቃ እንኳን አላቋረጠም ብለዋል። አክለውም አላሁ አክበር አላሁ አክበር መሪው ኻሜኒ ናቸው ሲሉ ተደምጧል። አሜሪካና እስራኤል ሁለንተናዊ ጥቃትን ከጀመሩ በኋላ የኢራንን የደህንነት ስትራቴጂ የመምራት ኃላፊነት የተሰጣቸው የጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ በአዲሱ የበላይ መሪ ዙሪያ አንድነት እንዲኖራቸው ጠይቀዋል። የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ በበኩላቸው ምርጫውን በደስታ ተቀብለው አዲሱን ከፍተኛ መሪ መከተል ሃይማኖታዊና ብሔራዊ ግዴታ ነው ሲሉ ተናግረዋል። የ56 ዓመቱ ሙጃተባ ኻሜኒ ከአባታቸው አያቶላህ አሊ ኻሜኒ በተቃራኒ ሕይወታቸውን የመሩት ራሳቸውን በመሸሸግ ነው። ሙጃተባ ኻሜኒ በሀገሪቱ ውስጥ ከፍ ያለ ተጽዕኖ እንዳላቸው ቢነገርም በእስላማዊ ሪፐብሊክ ውስጥ አንድም የመንግሥት ሥልጣን ይዘው አያውቁም። ነገር ግን ከእስላማዊ አብዮታዊ ዘብ ጋር ጥብቅ ግንኙነት በመፍጠር ለ10 ዓመታት ከመጋረጃ ጀርባ ሆነው ሀገሪቱ ላይ ተጽዕኖ ከሚያሳድሩ ሰዎች አንዱ እንደሆኑ ይገመታሉ። ከአሊ ኻሜኒ ተተኪ ጋር በተገናኘ ከቀድሞው የሀገሪቱ አመራር ጋር ግንኙነት ያለው ሰው ቢመረጥ ሊቀበሉ እንደማይችሉ የጠቆሙት ትራምፕ ሙጃተባ ኻሜኒ ላይ ያላቸውን ተቃውሞ በግልጽ አስቀምጠዋል። ለእኔ የኻሜኒ ልጅ ተቀባይነት የለውም ሲሉ ባለፈው ሳምንት መጀመሪያ ላይ ተናግረው ነበር። ሹመቱ ይፋ ከመደረጉ ከሰዓታት አስቀድሞ ደግሞ ያለ እርሳቸው ይሁንታ ስልጣኑን የሚረከብ ማንም ሰው ረጅም ጊዜ እንደማይቆይ በመጥቀስ ዝተዋል። እስራኤል በተመሳሳይ የጠቅላይ መሪነቱ ስልጣን የሚረከበውን ሁሉንም ተተኪ ማደኗን እንደምትቀጥል ዛቻ አዘል ማስጠንቀቂያ ስትሰጥ የነበረ ቢሆንም አሁን ማምሻውን ሙጃተባ ኻሜኒ የእስላማዊ ሪፐብሊክ ኢራን ጠቅላይ መሪ ሆነው መመረጣቸው ተዘግቧል።
ወደ ቀጣዩ ዘገባ ስናልፍ እስራኤል የኢራን ጦር አዛዦችን በሊባኖስ መግደሏን ገለጸች። የእስራኤል ጦር እሁድ ማለዳ በሊባኖስ ርዕሰ መዲና አቅራቢያ በሰነዘረው ጥቃት የኢራን ወታደራዊ አዛዦችን መግደሉን ገለጸ። የእስራኤል ጦር 400 የሚጠጉ ሰዎች ከተገደሉበት ለቀናት የዘለቀ ጥቃት በኋላ እሁድ ማለዳ በሊባኖስ ዋና ከተማ የኢራን ጦር አዛዦችን በመምታቱ የዘመቻውን አድማስ ወደ ቤሩት እምብርት አስፍቷል። ባለፈው ሳምንት የእስራኤል ሄዝቦላህ ጦርነት ካገረሸ በኋላ በሊባኖስ ዋና ከተማ ወሰን ውስጥ የመጀመሪያው ሰው አልባ ጥቃት የደረሰ ሲሆን በቤይሩት ደቡባዊ ሰፈሮችና በሀገሪቱ ደቡብና ምስራቅ አካባቢዎች ላይ የእስራኤል ጦር ከባድ የቦምብ ጥቃት ፈጽሟል። እስራኤል በእሁድ ዕለቱ ጥቃት የኢራን ቅዱስ አብዮታዊ ጠባቂዎች ቁልፍ አዛዦችን ኢላማ አድርጌያለሁ ያለች ሲሆን ስማቸውን ግን ከመጥቀስ ተቆጥባለች። የቅዱስ ኃይሉ የሊባኖስ ኮርፕስ አዛዥ በእስራኤል መንግስትና በሲቪሎች ላይ የሽብር ጥቃቶችን ለመፈጸም ሲንቀሳቀሱ በተመሳሳይ ኢራን ውስጥ ከሚንቀሳቀሰው ከእስላማዊ አብዮታዊ ዘብ ጋር ሲሰሩ ነበር ሲል የእስራኤል ጦር በመግለጫው ተናግሯል። የእስራኤል ወታደራዊ ምንጭ እንደገለጸው ጥቃቱ ያነጣጠረው የስለላና የፋይናንስ ሰራተኞችን ጨምሮ 5 የቅዱስ ኃይል አባላትን ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ አሁናዊ መረጃዎች የእስካሁኖቹ ነበሩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ላይክና መረጃው ለሌሎች ይደርስ ዘንድ ሼር በማድረግ ድጋፋችሁን ስለምትቸሩን ምስጋናችን የላቀ ነው። ቸር ይግጠመን።